አንተን ሳያገኙ ሞቴ ወሰዳቸው አሉ ደጉ ሰዎች እኔ እንኳን ማውቃቸው ናርክል ነው እጣ ያወጣልኝ ቃላት ማነሰኝ እንዲያው ክበርልኝ 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 ኢየሱስ ጌታዬ ጸልይላችሁ ከኔ ጋር አሜን እያላችሁ ይህንን ትንቢታዊ ጸሎት እንደ አብራችሁኝ እንድትጸልዩ በጌታ ፍቅር አሳስባችኋለሁ። መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ላይ እንዲህ ይላል፣ አሁንም ያዕቆብ የፈጠረ እስራኤል ሆይ የሠራ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስሜ ጠርቼሃለሁና አንተ የኔ ነህ። በውኃ ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ፣ በወንዝ ውስጥ ባለፍክ ጊዜ አያሰጥምም፣ በእሳት ውስጥም በሄድክ ጊዜ አያቃጥልም፣ ነበልባሉም አይጎዳህም ይላል። እንደ እግዚአብሔር አገልጋይና ነቢይ እንዲህ ብዬ እጸልይላችኋለሁ። እግዚአብሔር ለምትፈሩና እግዚአብሔር ለሚያስፈራራችሁ ነገር አሳልፎ አይሰጣችሁም። ይህንን ለያዕቆብ ለተባለው ለእስራኤል ሕዝብ እግዚአብሔር እንዲህ አለው፣ ተቤዥቼሃለሁና አትፍራ፣ በስሜ ጠርቼሃለሁና አንተ የኔ ነህ። በውኃ ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ፣ ውኃው አያሰጥምም። በእሳት ውስጥም ባለፍክ ጊዜ እሳቱም እንደዚሁም ነበልባሉ አይፈጅህም አይጎዳህም አለው። እንደ እግዚአብሔር አገልጋይ ይጸልይላቸዋል። እንደ እግዚአብሔር አገልጋይ በላያቸው ላይ ትንቢት እናገራለሁ። እግዚአብሔር ከሚያሰጥመው ነገር ያዕቆብን እንዳስጣለው ከሚያቃጥለውም ነገር እግዚአብሔር ያዕቆብን እንደታደገውና እንደጋረደው ከምትፈሩት ከምትሰጉት ከሚያስጨንቃችሁ ነገር እግዚአብሔር ያስጥላቸዋል። እንደ እግዚአብሔር አገልጋይ አሁን እጸልያለሁ። በቅርብም በሩቅም ላሉ ለእህት ወንድሞቼ ለሀገሬ ልጆች እጸልያለሁ። ጌታ አምላኬና አባቴ ሆይ በኢየሱስ ክርስቶስም እኔ ካንተ ጋር ነኝና አድንሃለሁ። እነሆ ተቤዥቼሃለሁና አትፍራ እንዳልከው በተለያየ በሕይወታቸው ውስጥ በተለያየ በሕይወት ውጣ ውረድ ውስጥ እያለፉ ላሉ በሕይወታቸው ውስጥ ወአበል ወጀብ እንደዚሁ ደግሞ ጦርነት ውስጥ በውጊያ ውስጥ ላሉት አንድ ጸሎት እጸልያለሁ። አንተ ጋርዳቸው፣ አንተ ሸፍናቸው፣ አንተ ቅጥር ሁናቸው፣ ከበላተኛው እጅ አንተ እንድታስጥላቸው በኢየሱስ ክርስቶስም እኔ ባሪያህ እጸልያለሁ። እግዚአብሔር አምላኬ ሆይ የትኛውም በቅርብም በሩቅም ወደ እነሱ የሚላክ የትኛውም የጨለማ አዋጅ በክርስቶስ ኢየሱስም የተገለበጠ ይሁን። ያንተ መልካምነት በላያቸው ላይ ትሁን። በኢየሱስ ክርስቶስ ስም አሜን። እኔ እግዚአብሔር ካንተ ጋር እሆናለሁ። እግዚአብሔር ካንቺ ጋር ካንተ ጋር ይሆናል። ተባረክ። ጻፉ ጻፉ ጻፉ። የኔ ነገር በእግዚአብሔር እጅ ነው ብላችሁ ጻፉ። ያንቺ ትዳር በእግዚአብሔር እጅ ነው። የምትሰሪው ስራ በእግዚአብሔር እጅ ነው። ጤንነትህ በእግዚአብሔር እጅ ነው። ትዳርህ በእግዚአብሔር እጅ ነው። ፋይልህ በእግዚአብሔር እጅ ነው። ያመለከትሽው ነገር በእግዚአብሔር እጅ ነው። ላንቺና ለልጆችሽ ላንተና ለቤተሰብ ዛሬ ምሽት መሻገር ይሆናል። አረ አሜን፣ መሻገር ይሆናል። ስለዚህ ጻፉ እስኪ የኔ ነገር በእግዚአብሔር እጅ ነው በሉ። የኔ ነገር በእግዚአብሔር እጅ ነው የሚል ሰው ፈልጋለሁ። አልጻፋችሁም እስካሁን? ጻፉ ጻፉ። ቴንክ ዩ ጂሰስ፣ ቴንክ ዩ ጂሰስ። እጠብቃቸዋለሁ። የኔ ነገር በእግዚአብሔር እጅ ነው በሉ። ኦ ረሃባጋ ሳታካሻኪ አለቦሮ ቤለሄል ቫናስ ሳካባ የኔ ነገር በእግዚአብሔር እጅ ነው። ጂሰስ ጂሰስ። መንፈስ ቅዱስ አመሰግንሃለሁ። ወንድሜ እህቴ፣ በዚህ ቀጥታ ስርጭት የምትሰሙኝ የአባቴ ብሩካኖች ዛሬ በግብጽ በካይሮ በእውነት ለማገልገል መጥቼ በዚህ ነው ያለው። ነገ ከሰዓት በዚህ በግብጽ ሰዓት አቆጣጠር ከሰዓት እግዚአብሔር አምላክ ቢፈቅድ ከ4 ሰዓት ጀምሮ የእግዚአብሔር ድንቅና ተአምራት
እግዚአብሔር የሚሰራበት ኮንፈረንሳችን ይኖራል። በዚህ በቤቴል ቲቪ ላይ አድራሻውን ተጽፏል። እንደዚሁ አርብ 10 ሰዓት ጠዋት እስከ 3 ሰዓት በዚህ ቀጥታ ስርጭት ውስጥ የእግዚአብሔርን ባርኮት የእግዚአብሔርን ጸጋ መካፈል የምትፈልጉ ይህን ፕሮግራም አንዴ ሼር አድርጉልኝ። ውሃ አዘጋጅታችሁ ውሃ ላይ እንጸልያለን። ነገ ማለዳ ነገ ከሰዓት በዚህ የክርስቶስ ራእይ ዓለም አቀፍ ቤተክርስቲያንና ቤቴል ቲቪ ጋር በመተባበር የተዘጋጀ ይህ ኮንፈረንስ እመኑኝ በምድሪቱ ላይ የተቀመጠ እባብ ምድሪቱ ላይ የሚሰለጥን ዘንዶ እግዚአብሔር ይቀጣል። ብዙ ኢትዮጵያውያን ኤርትራውያን ነፃ የሚወጡበት በር ተከፍቶ ወደ ማዶ የሚሻገሩበት የክብራቸው ሰዓት ደርሷል። እግዚአብሔር በነቢይ እጅ እስራኤልን ከግብፅ አወጣ ይላል። ነቢይ ሙሴም ነቢይ ነበር ይላል። ስለዚህ እንደ እግዚአብሔር ነቢይ ዛሬ እንጸልይላችኋለን። እግዚአብሔር እንደዚህ ነው የምላችሁ፣ የእናንተ የሆነን ሁሉ ነገር ሳይበላሽ ወደ ማዶ ታሾቼ የሚያፍሩበት ሳምንት ነው ብለው ተነብያለሁ። አትኖሩም ያሏችሁ ማይኖሩበት ሳምንት፣ የሚጠፉበት ሳምንት፣ መግቢያ ቀዳዳቸው ማይታወቅበት ሳምንት፣ የሚቀበሩበት ሳምንት፣ ሞት በእናንተ ላይ የደገሱ እነሱ የሚሞቱበት ሳምንት፣ በአንተ ላይ የተነሱት የሚያፍሩበት ሳምንት፣ የትንሣኤ ሳምንት፣ የከፍታ ሳምንት፣ የሞገስ ሳምንት፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ እንዳ በጠላቶቻችሁ ፊት ለፊት የምትቀቡበት ሳምንት፣ በተናቃችሁበት ሰፈር የምትከብሩበት ሳምንት፣ አንቺ ለሀገር የምትሾሚበት ሳምንት፣ አንተ ዓለምን የምትመራበት ሳምንት፣ አንተ ከፍ የምትልበት ሳምንት፣ የቅባት ሳምንት ነው። አባባ አሜን ለሚል ይሁንለት።